እግዚአብሔር ከሰብአዊ ፍጡር ጋር ያደረገው የመጀመሪያው ቃል ኪዳን ከቀዳማዊው አዳምና ከቀዳማዊቷ ሔዋን ጋር የፈጸመው ነው። እግዚአብሔር ፍጥረቱን ዳግመኛ በውሃ ሙላት ፈጽሞ ላያጠፋ ዋስትና የሰጠበት ሁለተኛው ቃል ኪዳኑ ከኖህ ጋር ያደረገው ነው። ዘላለማዊ ምልክቱም በዚህ ዓለም ቀስተ ደመና ሆኖ ይታያል። ኢትዮጵያውያን ሕልውናቸው ከጀመረበት ጊዜ አንስቶ የቀስተ ደመናው ምልክት በሚያዩበት ጊዜ ሁሉ ፈጣሪያቸው በመካከላቸው ለመገኘቱ አንዱ ግዙፍ መተማመኛቸው ሲሆን ይኸው የቃል ኪዳን መለኮታዊ ምልክት ምንጊዜም በሃይማኖት ተጠብቆና ተከብሮ በሚገኝበት በልባቸው ጽላት ላይ የታተመ መሆኑ ደግሞ ሌላው መንፈሳዊ ማረጋገጫቸው ሆኖ ኖሯል። እኚህ ኢትዮጵያውያን በአፋዊው አይነ ስጋቸውና በውስጣዊው አይነ ህሊናቸው ዘውትር ወደዚሁ ወደ ቀስተ ደመናው ምልክት አተኩረው የሚመለከቱት ያለ በቂ ምክንያት አይደለም። ይህም ምክንያት አንደኛው ከእርሱ ከአንዱ አምላካቸው ከእግዚአብሔር ጋር የቃል ኪዳን ስምምነት ያላቸው መሆኑን፣ ሁለተኛ ያ ቃል ኪዳን መለኮታዊ መከላከያ ሆኖ ከጠላት አጥቂነት የሚጠብቃቸው መሆኑን፣ ሶስተኛ የተፈጥሮ መቅሰፍትን ሆነ ሰብአዊ ክፋት በሚያመጣቸው የጥፋት ኃይላት ከሚደርሰው ጠቅላላ እልቂት የሚተርፉበት ረቂቅ መጠለያቸው ያ ቃል ኪዳን መሆኑን በማረጋገጥ ቀስተ ደመናው የደህንነት መተማመኛችን፣ ዘላለማዊ ዋስትናችንና አማናዊ ምስክራችን ነው ለማለት ይመለከቱታል። የተወደዳችሁ በዛሬው ዝግጅታችን እግዚአብሔር አምላክ ከፍጥረቱ ጋር ካደረጋቸው ቃል ኪዳኖች መካከል ሁለተኛውን ቃል ኪዳን ኪዳነ ኖህን እንዲሁም በርካታ ዕጹብ ድንቅ ሚስጥራትን የያዘውን የኢትዮጵያን ብሔራዊና ሕዝባዊ አርማን ምንነት ወደ እናንተ የምናደርስ ሲሆን እስከ ዝግጅታችን ማብቂያ ድረስ እንድትከታተሉን እየጋበዝን ዝግጅቶቻችንን ላይክ እና ለሌሎች ሰዎች ሼር በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። መልካም ቆይታ። የእያንዳንዱ ኢትዮጵያዊ ሕፃን ወላጆች በተለይ በአዲሱ ኪዳን ዘመነ ምሕረት ልጃቸው ቀስተ ደመናን የማርያም መቀነት እያለ እንዲጠራ ያስተምሩታል። ከዚህ ትውፊት የተነሳ ኢትዮጵያ ድንግል ማርያም መሆኗን በማረጋገጥ የቀስተ ደመናው ምልክት በእርሷ የሰውነት አካልና ሕይወት ዘላለማዊ ሕልውናን እንደተቀዳጀ በማመን ኢትዮጵያ በኢትዮጵያውያን የአእምሮና የብራና ሰሌዳ ላይ ሰብአዊ ባህሪና ሕያው አካል ያላትን ድንግል ማርያምን ሆና ተስላ የምትኖር ሆናለች። በዚህም የሰው ዘር ተደምስሶ ከመጥፋት በእርግጥ ለመዳኑና የዘላለማዊ ምሕረትን ፍጹም ዋስትና ለመቀዳጀቱ ቅድስቲቱ የአምላክ እናት በልጇ በኢየሱስ ክርስቶስ አማናዊት ምክንያትና ሕያወት ምልክት መሆኗ ተረጋግጧል። በኋላ ዘመን ለሕዝብ ማንነት መታወቂያና ለአገር ምንነት መለያ የሚሆን ብሔራዊ ምልክት አዘጋጅቶ ማውጣት አስፈላጊ የሆነበት ጊዜ ሲደርስ ኢትዮጵያውያን ይህንኑ የቀስተ ደመና መለኮታዊና ኪዳናዊ ምልክት የሚተካ ሌላ ሰው ሰራሽ ሰንደቅ ዓላማ መፈልሰፍ አላስፈልጋቸውም። ከዚህ ይልቅ የኢትዮጵያ ሰንደቅ ዓላማ የቀስተ ደመናው መደበኛ አጠቃላይ አበይትና ደማቅ የሆኑትን ማለትም አረንጓዴን፣ ቢጫንና ቀይን እነዚህን ሶስት ህብረ ቀለማት የያዘ ሆኖ እንዲዘጋጅ በመወሰን ያው የመለኮታዊ ቃል ኪዳን ምልክት የሆነው ቀስተ ደመና እንዲጸና አደረጉ። በዚህም ውሳኔያቸው በፈጣሪያቸው በእግዚአብሔር ላይ የኖረው እምነታቸውና አምልኳቸው በራሳቸው ዘንድ በበለጠ ሊጠናከር በዓለሙም ዘንድ በይፋ ሊታወቅ ችሏል። እኚህ የቀደሙት ኢትዮጵያውያን በዚህ መልክ ተስማምተው ያዘጋጁትን ይህን ሰንደቅ ዓላማ ብሔራዊ አርማቸውና ህዝባዊ ምልክታቸው አድርገውት ተከታዩም ትውልድ በየዘመናቱ ይህንኑ እያጸደቀው ሳይለወጥ እነሆ ከዛሬው ቀን ደርሷል። የሰንደቅ ዓላማውን ሚስጥር በተመለከተ ደግሞ በሰንደቅ ዓላማነቱ አንድ በህብር ቀለማቱ ግን ሶስት የሆነው ይህ የኢትዮጵያ ብሔራዊና ህዝባዊ አርማ በዚህ አንድነቱና ሶስትነቱ የቀስተ ደመናው ብቻ ሳይሆን የሌሎች በርካታ ዕጹብ ድንቅ ሚስጥራት ምሳሌያዊ መገለጫ ምልክት ሆኖ ኖሯል። ከነዚህ ሚስጥራት መካከል አንደኛ የእግዚአብሔር አንድነትና ሶስትነት አብ፣ ወልድ፣ መንፈስ ቅዱስ፣ ሁለተኛ የሰው አንድነትና ሶስትነት ነፍስ፣ ስጋ፣ መንፈስ፣ ሶስተኛ የቤተሰብ አንድነትና ሶስትነት አባት፣ እናት፣ ልጅ፣
አራተኛ የሃይማኖት አንድነትና የምግባር ሶስትነት ጾም፣ ጸሎት፣ ምጽዋት። አምስተኛ የኢትዮጵያዊው ዘር አንድነትና ሶስትነት ካማዊ፣ ሴማዊ፣ ያፌታዊ። ስድስተኛ የኢትዮጵያ መንግስት አንድነትና ሶስትነት ቤተ ሕዝብ፣ ቤተ ክህነት፣ ቤተ ምልክና። ሰባተኛ የቅዱስ ኪዳን አንድነትና ሶስትነት ኪዳነ ልቦና፣ ኪዳነ ኦሪት፣ ኪዳነ መንፈስ ቅዱስ ይገኙባቸዋል። ከዚህ በቀር አረንጓዴ መስክ መስሎ የሚታየው የሰንደቅ ዓላማው ላይኛው ክፍል የኢትዮጵያን የተትረፈረፈ የተፈጥሮ ጸጋና ልምላሜ ያመለክታል። መካከለኛው ክፍል ደግሞ እንደ ከበረውና በእሳት ቀልጦ እንደ ጠራው እንደ ወርቁ ድንጋይ ቢጫውን ቀለም ይዞ በጽኑ የመከራ ነበልባል የተፈተነውን የኢትዮጵያውያንን የሃይማኖት ጥራት ያስረዳል። ከታች ያለው በጽጌረዳ ቅላት የተሸፈነውም ክፍል የደም መስዋዕትነት የተከፈለበትን የኢትዮጵያን ነፃነትና ብሔራዊ ህልውና አጉልቶ ያሳያል። እንደ ምስጢረ ሥላሴ ሁሉ ከህብር ቀለማቱ የተነሳ ሶስትነት ያለው ይህ ሰንደቅ ዓላማ አንድ መሆኑ የሶስቱ የኖህ ልጆች ዘር ተዋህዶ አንድ ከሆነበት ከግንዱ ከመልከ ጼዴቅ የወረደው ኢትዮጵያዊ ሰውነት ሶስቱ ነገዶች ተዋህደው አንድ የሆኑበት አካል ለመሆኑ ምልክት ነው። የዚህ የሁለተኛው ቃል ኪዳን አብይ ቁም ነገር ፍሬያማ በሆነ መንገድ በበለጠ ሊጠናከርና ሊለመልም ችሏል። ይኸውም እግዚአብሔር በልጁ በኢየሱስ ክርስቶስ መሰረትነትና ጉልላትነት ለሰራው ኢትዮጵያዊነት ግንዱ ከሆነው ከመልከ ጼዴቅ ጋር ባደረገው በሶስተኛው ቃል ኪዳን ነው። ሶስተኛው ቃል ኪዳን ስለሆነው ስለ ኪዳነ መልከ ጼዴቅ ባለፉት ጊዜያት ዝግጅት ወደ እናንተ ማድረሳችን ይታወሳል። ታዲያ እኔስ በኢትዮጵያዊነቴ ይህን ቃል ኪዳን አክብሬ ፈጽሜዋለሁ በሚለው ጥያቄያችን የዛሬው መርሃ ግብር አበቃን። በቀጣይ በሌሎች መርሃ ግብሮች እንመለሳለን። ቸር ጊዜ፣ ሰላም ያገናኘን።